እስቲ ይህን ሁኔታ በዓይነ ህሊናችሁ ተመልከቱ። በአንድ ማህበራዊ ስብሰባ ላይ ለምሳሌ በሰርግ፣ በበዓል ወይም በጓደኛ ቤት እንዳላችሁ አስቡ። አንድ ሰው በድንገት በሰው ሁሉ ፊት ሊያሸማቅቃችሁ ወይም ሊያሳንሳችሁ የሚችል ስላቃዊ አስተያየት ይሰጣል። የሁሉም ሰው ዓይን ወደ እናንተ ይመለከታል። ጊዜው የቆመ ይመስላል። ከእናንተ የምትጠበቀው ደግሞ ከዚህ አጣብቂኝ ሁኔታ እንደ አሸናፊ የሚወጡበት ብልሃት የተሞላበት ምላሽ መስጠት ነው። ጥያቄው ግን ይሄ ነው። እንዴት አድርጋችሁ ሳትደናገጡ ወይም ሳትቆጡ ፈጣንና በብልሃት የተሞላበት ምላሽ መስጠት ይቻላል? ያ ሰው እንዲህ አይነት ነገር በመናገሩ እንዲቆጨው ወይም ቢያንስ ቦታውን እንዲያውቅ ማድረግስ እንዴት ነው? በዚህ ቪዲዮ በምላሽ አሰጣጥ ጥበብ እና በፍጥነት አስበው በመመለስ የተካኑ ሰዎች የሚጠቀሙባቸውን ጠንካራ የስነ-ልቦና ዘዴዎች አሳያችኋለሁ። ዳግመኛ በእንደዚህ አይነት አሳፋሪ ሁኔታ ውስጥ እንዳትወድቁ ያደርጋቸዋል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ዛሬ የምትማሩት ነገር ከሰዎች ጋር ባላችሁ ግንኙነት ላይ ትልቅ ለውጥ ያመጣል። እናም ቻናላችንን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ችግሩ ምንድን ነው? እስቲ ቆም ብላችሁ አስቡ። ስንት ጊዜ በሰው መሃል ሆናችሁ አንድ ሰው ስላቃዊ አስተያየት ሰጥቶባችሁ እናንተም ጨምሮ ሁሉም ሲስቁ የእናንተ ልብ ግን በቁጭት ሲብሰለሰል ቆይተዋል? ስንት ጊዜ ከባድ ምላሽ ሲሰጣችሁ ስሜታችሁን ዋጥ አድርጋችሁ ኧረ ተው ትልቅ ሰው ልሆን ብላችሁ አልፋችሁታል? ስንት ጊዜስ ሁኔታው ካለፈ በኋላ እንዲህ ብዬ ቢሆን ኖሮ እያላችሁ ተመኝታችኋል? አሳዛኝ እውነታ ግን ይሄ ነው። ለራሳችሁ መከላከል ባልቻላችሁ ቁጥር ከክብራችሁ ላይ እየቀነሳችሁ ነው። የሌሎችን ክብር ብቻ ሳይሆን ከሁሉም በላይ ለራሳችሁ ያላቸውን ክብር ነው የምታጡት። ከሁሉም የከፋው ችግር ደግሞ መፍትሄው የበለጠ ጨዋ መሆን ወይም ፈገግ ብሎ እንዳልተናደደ ማስመሰል ይመስላችኋል። ይህ ግን በቀላሉ የጥቃት ዓላማ ያደርጋችኋል። ሰዎች ምላሽ ሳይሰጥ የሚያሳልፍን ሰው አያከብሩም። ይልቁንም በድጋሜ ሊቀልዱበት ወይም ሊያሸማቅቁት የሚችሉ ሰው አድርጎ ይቆጥሩታል። ዝም በማለትና ችላ በማለት የሰዎች ክብር አታገኙም። በመንገዱ ላይ ራሳችሁን እያጣችሁ ነው የምትሄዱት። አንድ ሰውን ለምን በቀላሉ የጥቃት ዓላማ የሚያደርገውን 3 ዋና ዋና ስህተቶችን እናያለን። አንደኛው ስህተት አብሮ መሳቅ። አንድ ሰው አሸማቃቂ ነገር ተናግሮ እናንተም አብራችሁ ስትስቁ ይህ እንዲቀጥልበት አረንጓዴ ማብራት እንደሰጣችሁ ይቆጠራል። ምናልባት እናንተ የምትስቁት ሁኔታውን ለማብረድ ወይም ግድ እንዳልሰጣችሁ ለማሳየት ሊሆን ይችላል። ነገር ግን በተዘዋዋሪ የምታስተላልፉት መልእክት ይህን አይነት ባህሪ እቀበላለሁ የሚል ነው። ይህ ደግሞ ለወደፊቱ በቀላሉ እንዲደግሙት ያበረታታቸዋል። ሁለተኛው ስህተት ከመጠን በላይ ማብራራት። በፍጥነት ሁኔታችሁን ለማስረዳት ወይም ማብራሪያ ለማይፈለግ ነገር መልስ ለመስጠት ስትጣደፉ ሳታውቁት ራሳችሁን በደከመ ቦታ ላይ ታስቀምጣላችሁ። ስለ እናንተ ለሚባለው ነገር እንድትጨነቁ ወይም ሰዎች መጥፎ ነገር እንዲያስቡባችሁ እንደምትፈሩ ያሳያል። ይህ ደግሞ ተናጋሪው ሰው ቃላቶቹ ተጽዕኖ እንዳላቸው እንዲሰማው ያደርጋል። ሶስተኛው ስህተት ፍጹም ዝምታ። አንዳንዴ ችላ ማለት መፍትሄ ሊመስል ይችላል። ነገር ግን ሙሉ በሙሉ ዝም ማለት እንደ ድክመት ወይም ለሁኔታው የምትሰጡት ምላሽ እንደጠፋባችሁ ሊተረጎም ይችላል። ምንም አይነት ምላሽ ሳትሰጡ ስትቀሩ ሌላኛው ሰውን እናንተን ማሸማቀቅ እንዲቀጥል ሊያደርገው ይችላል። እንግዲህ እንዴት ነው በብልሃት ምላሽ የምንሰጠው? አንደኛው ዘዴ ትኩረቱ ወደ እነሱ መመለስ። አንድ ሰው በግል ጥያቄ ሊያሸማቃችሁ ሲሞክር ከሁሉ የከፋው ነገር መደናገጥና ራስን መከላከል ነው። ማድረግ ያለባችሁ በብልሃት ትኩረቱ ወደ እነሱ መመለስ ነው። ለምሳሌ አንድ ሰው ለምን እንዲህ ዝም ትላለህ? አይነፋር ነህ እንዴ? ብላችሁ ማብራሪያ ከመስጠት ይልቅ በእርጋታና በራስ መተማመን እንዲህ በሉት፣ አንተስ ለምንድን ነው በጣም የምታወራው? የሰው ትኩረት ካላገኘ ምቾት አይሰማም እንዴ? በሉት። ይህ አይነቱ ምላሽ ያን ሰው ቆም ብሎ እንዲያስብ ያደርገዋል። ሁለተኛ ዘዴ በአይነቱ መመለስ። አንዳንዴ ሰዎች በንቃት የተሞላ አስተያየት በመስጠት የበላይነታቸውን ለማሳየት ይሞክራሉ። ከሁሉ የተሻለው መፍትሄ የእነሱን ስልት ተጠቅሞ ነገር ግን በበለጠ ብልሃትና መረጋጋት መመለስ ነው። ለምሳሌ አንድ ሰው እንደ ቀልድ አድርጎ ዛሬ እንቅልፍ የተኛ አትመስልም ብላችሁ ከማሸማቀቅ ይልቅ በሙሉ በራስ መተማመን እንዲህ በሉት፣
አንተ ደግሞ የራስህን ገጽታ ከማየት ይልቅ የኔን ፊት በማየት ብዙ ጊዜ ያጠፋ ትመስላለህ በሉት። ዋናው ነገር መረጋጋት ነው። ማንኛውም አይነት ስሜታዊ መሆን ለነሱ እንደ ድል ይቆጠራል። ሶስተኛ፣ የታሰበበት ዝምታ። አንዳንድ ሁኔታዎች አሉ። ምርጡ ምላሽ ምንም አለማውራት ነው። ይህ ማለት ግን እንዲህ በዘፈቀደ ችላ ማለት አይደለም። ዝምታችሁ የታሰበበትና ለተናጋሪው ሰው የምትናገረው ነገር ምንም ክብደት የለውም የሚል መልእክት የሚያስተላልፍ መሆን አለበት። ለምሳሌ አንድ ሰው ተገቢ ያልሆነ አስተያየት ከሰጠ በፍጥነት ምላሽ ከመስጠት ተቆጠቡ። ይልቁንስ ለጥቂት ሰከንዶች በእርጋታ ተመልከቱት። ከዚያ ቀለል ያለ ፈገግታ አሳዩና ወይ ርዕስ ቀይሩ ወይም ምንም እንዳልተፈጠረ ንግግራችሁን ቀጥሉ። ይህ ድርጊት የተናገርከው ነገር ምንም አልነካኝም፣ ለምላሽም የሚበቃ አይደለም የሚል ግልጽ መልእክት ያስተላልፋል። አራተኛው፣ ቀልድን በብልሃት መጠቀም። አንድ ሰው ሊያሸማቅቃችሁ ሲሞክር መጠቀም ከምትችሉት ኃይለኛ ዘዴዎች አንዱ ቀልድ ነው። ሁኔታውን በቁም ነገር ከመውሰድ ይልቅ ወደ ቀልድ በመቀየር የተናጋሪውን ሰው ተጽዕኖ ሙሉ በሙሉ ማጥፋት ትችላላችሁ። ለምሳሌ ለምን የተሻለ ልብስ አትለብስም ብላችሁ በእርጋታና በፈገግታ እንዲህ በሉት፣ አንተ በክፍሉ ውስጥ ምርጥ እንደሆንክ እንዲሰማ ፈለጌ ነዋ። አንተን ማስቀናት ወይም ማሸማቅ አልፈለግኩም በሉት። ይህ አይነቱ ምላሽ ሁኔታውን ያቀልለዋል፣ እናንተም በራሳችሁ የምትተማመኑ እንደሆናችሁ ያሳያል። ዋናው ነገር የአነጋገር ዘይቤያችሁ ተፈጥሯዊ እና ቀለል ያለ መሆን አለበት። በቀል ለመመለስ እንደሞከራችሁ መምሰል የለበትም። አምስተኛ፣ ሁኔታውን መገልበጥ። አንዳንድ ጊዜ ውጤታማ መንገድ እነሱ በፈጠሩት ወጥመድ ራሳችሁን እንዲገቡ ማድረግ ነው። ወደ መከላከል ከመግባት ይልቅ እነሱን ቆም የሚያደርግ ተገላቢጦሽ ጥያቄ መጠየቅ ነው። ለምሳሌ አንድ ሰው ለምን የተደናገጥክ ትመስላለህ ብላችሁ አልደነገጥኩም እያሉ ከማብራራት ይልቅ እንዲህ በሉት፣ ሰዎች ላይ አስተያየት ለመስጠት ስትፈልግ እና ምንም አይነት ነገር ስታጣ እንዲህ ነው የምትለው እንዴ በሉት። ይህ አይነቱ ምላሽ ያን ሰው ምቾት እንዲነሳው ያደርጋል። ዳግመኛ እንዲህ አይነት ነገር ከመናገሩ በፊት እንዲያስብ ያደርገዋል። ዋናው ሀሳብ እነሱን መስደብ ሳይሆን በጨዋነት ቦታቸውን ማስያዝ ነው። ስለዚህ ሊያሸማቅቃችሁ ከሚሞክሩ ሰዎች ጋር መግባባት የግድ በጠብ ወይም በንዴት የተሞላ ምላሽ አይጠይቅም። ትኩረቱ ወደ እነሱ መመለስ፣ በቀልድ ማለፍ ወይም ሁኔታውን መገልበጥ፣ ዋናው ነገር የሁኔታው ተቆጣጣሪ መሆን መቻል ነው። እናም ማስታወስ ያለባችሁ በዘዴ ምላሽ መስጠት ብቻ አይደለም፣ የአካል እንቅስቃሴያችሁ፣ በራስ መተማመናችሁ እና ቃላቱን የምትናገሩበት ድምፅም ጭምር ነው። እነዚህን ዘዴዎች በዕለት ተዕለት ሕይወታችሁ ላይ ተጠቀሙባቸው። ሰዎች ለእናንተ ያላችሁ አመለካከት ሲቀየር ታያላችሁ። አሁን እስቲ ከዚህ በፊት የገጠማችሁን አሸማቃቂ ሁኔታ እና እንዴት እንደተወጣችሁት በኮመንት ላይ ጻፉልኝ። ይህ ቪዲዮ ከጠቀማችሁ ላይክ ማድረግ እና ቻናላችን ሰብስክራይብ ማድረግ እንዳትረሱ። ሁሉም ሰው እንዴት በብልሃት ምላሽ መስጠት እንዳለበት እንዲያውቅ ለጓደኛችሁም ሼር አድርጉ። በሚቀጥለው ቪዲዮ እንገናኝ።